ሰበር ዜና። ሰላም ጤና ይስጥልን የተከበራችሁ አድማጮቻችን፣ የሰዓቱን ሰበርና አበይት መረጃዎች እንዲሁም አሁን የደረሱን የግንባር መረጃዎች ይቀርባሉ። በቅድሚያ ማርዕስተ መረጃዎችን ላስቀድም። በዳባትና ገደቤ መስመር ያገዛዙ ሻለቃ መሪ ተደመሰሰ። የቡድን መሳሪያዎችም ተማረኩ። በሰሜን አማራ ቀጣና የሚንቀሳቀሰው የአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ ዕዝ ዳግማዊ ቴዎድሮስ 5ኛ ኮር የጎንደር የበጋሻው ክፍለ ጦር አባል የሆነችው የታየው ብርጌድ በትናንትናው ዕለት በአገዛዙ ኃይል ላይ ደማቅ ድል ተቀናጅታለች። ከዳባት ወደ ገደቤ ሲንቀሳቀስ የነበረው የአገዛዙ ጦር ዳራ በተባለ ስፍራ ላይ በጀግናው አርበኛ አስንቆ መኳንንት የሚመራው የታየው ብርጌድ አባላት ባደረሱበት መብረቃዊ ጥቃት አይቀጡ ቅጣት ተቀጥቷል። ዝርዝር መረጃ አለን። ዛሬ አገዛዙን የሽንፈት ማጥ የሚያሳዩ አስደንጋጭ መረጃዎች ደርሰውናል። ብልጽግና በቢሊዮን የሚቆጠር ዶላር አውጥቶ የገዛቸውን መሳሪያዎች አቅጣጫቸው እየቀየሩ ነው። ወጣቱን በግዳጅ አፍሶ ወታደራዊ ካምፕ ቢመሽግም የሰለጠነው ኃይል ግን መሳሪያውን ይዞ የነጻነት ፋኖን እየተቀላቀለ ይገኛል። ያገዛዙ የግምገማ ሰነድ ያወጣው ጉድና በአማራ ክልል የታወጀውን አዲስ የሀብት ዘረፋ ዝርዝር ይዘን ቀርበናል። በሰዓቱ ታደምጡታላችሁ። ተክለ ሃይማኖት ብርጌድ በአገዛዙ ኃይል ላይ ጥቃት ፈጸመች። በ6/2018 ዓ.ም እያፍብን በላይ ዕዝ ዳግማዊ ቴዎድሮስ ኮር አካል የሆነው ንስር በለስ ክፍለ ጦር ተክለ ሃይማኖት ብርጌድ በምስራቅ በለስ ዳንገራ ከተባለው ቦታ ላይ ስርዓቱ ጥምር ኃይል ብሎ በሚጠራው ያገዛዙ ቡድን ላይ ጥቃት ፈጽመዋል። እናንተም የተከበራችሁ አድማጮች ድል ለአማራ ህዝብ ድል ለፋኖ እያላችሁ በመጻፍ እናንተም በዲጂታል ለአማራ ህዝብ ነጻነት ድምጻችሁን እንድታሰሙ እንጠይቃለን። አድማጭ ተመልካቾቻችን ቪዲዮ ላይክ፣ ቻናላችንን ሰብስክራይብ አድርጋችሁ የደውል ምልክቱን ታበሩ ዘንድ በአክብሮት እንጠይቃለን። በቀጥታ ወደ ዝርዝር መረጃዎቹ እናልፋለን። በዳባትና ገደቤ መስመር ያገዛዙ ሻለቃ መሪ ተደመሰሰ። የቡድን መሳሪያዎችም ተማረኩ። በሰሜን አማራ ቀጣና የሚንቀሳቀሰው የአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ ዕዝ ዳግማዊ ቴዎድሮስ 5ኛ ኮር የጎንደር የበጋሻው ክፍለ ጦር አባል የሆነችው የታየው ብርጌድ በትናንትናው ዕለት በአገዛዙ ኃይል ላይ ደማቅ ድል ተቀናጅታለች። ከዳባት ወደ ገደቤ ሲንቀሳቀስ የነበረው የአገዛዙ ጦር ዳራ በተባለ ስፍራ ላይ በጀግናው አርበኛ አስንቆ መኳንንት የሚመራው የታየው ብርጌድ አባላት ባደረሱበት መብረቃዊ ጥቃት አይቀጡ ቅጣት ተቀጥቷል። በዚህ ወታደራዊ ጥበብና እውቀት በታየበት አውደ ውጊያ አገዛዙን ሻለቃ መሪ ጨምሮ 15 የአገዛዙ ታጣቂዎች የተደመሰሱ ሲሆን ከ12 በላይ የሚሆኑት ደግሞ ከቀላል እስከ ከባድ ቁስል አስተናግደው ወደ ሆስፒታል ገብተዋል። በዚህ ኦፕሬሽን 1 ብሬን፣ 5 ክላሽንኮቭ፣ 10 ቦምብና በርካታ ተተኳሾች ካስታጥቄው ብርሃኑ ጁላ ጦር ተማርከው ለታየው ብርጌድ ገቢ ሆነዋል። አገዛዙ የደረሰበትን ከፍተኛ ኪሳራ ለመመከት ከደቤና ዳባት ከተሞች ኃይል በማሰባሰብ መልሶ ለማጥቃት ሙከራ ቢያደርግም የራስ አሞራው 3ኛ ኮር ሸጋው ውበት ብርጌድና ሌሎች ጎንደር በጋሻው ክፍለ ጦር አባላት ባደረጉት ጽኑ መከላከል ሳይሳካለት ቀርቷል። ይህ ድል የአካባቢውን የፋኖ አባላት ያላቸውን ወታደራዊ ቅንጅትና የትግል ቁርጠኝነት በድጋሚ ያረጋገጠ መሆኑ ተገልጿል። በተመሳሳይ መረጃ ተክለ ሃይማኖት ብርጌድ በአገዛዙ ኃይል ላይ ጥቃት ፈጸመች። በ6/2018 ዓ.ም እያፍብን በላይ ዕዝ ዳግማዊ ቴዎድሮስ ኮር አካል የሆነው ንስር በለስ ክፍለ ጦር ተክለ ሃይማኖት ብርጌድ በምስራቅ በለስ ዳንጎራ ከተባለ ቦታ ላይ ስርዓቱ ጥምር ኃይል ብሎ በሚጠራው የአገዛዙ ቡድን ላይ ጥቃት ፈጽመዋል። በጥቃቱ ቁጥሩ በእውን የማይታወቅ የአገዛዙ ኃይል ሙትና ቁስለኛ ከመደረጉም በላይ አስከሬኑንና ቁስለኛውን ትቶም እንዲፈረጥጥ ተደርጓል። ብልጽግና ቀጣይ የግንቦት ስርዓታዊ ምርጫን በተሳካ ሁኔታ ለማካሄድ ተገዶ በፋኖ ጠንካራ ክንድ ተመቶ የለቀቃቸውን ከተሞች መልሶ ለመቆጣጠር በመላው አማራ አካባቢዎች ያለ የሌላ ኃይሉን አሟጦ በአየር ኃይልና በድሮን በመታገዝ ውጊያዎችን እያደረገ መሆኑ የሚታወቅ ነው። በሌላ መረጃ ዛሬ አገዛዙን የሽንፈት ማጥ የሚያሳዩ አስደንጋጭ መረጃዎች ደርሰውናል። ብልጽግና በቢሊዮን የሚቆጠር ዶላር አውጥቶ የገዛቸውን መሳሪያዎች አቅጣጫቸው እየቀየሩ ነው። ወጣቱን በግዳጅ አፍሶ ወታደራዊ ካምፕ ቢመሽግም የሰለጠነው ኃይል ግን መሳሪያውን ይዞ የነጻነት ፋኖን እየተቀላቀለ ይገኛል። ያገዛዙ የግምገማ ሰነድ ያወጣው ጉድና በአማራ ክልል የታወጀውን አዲስ የሀብት ዘረፋ ዝርዝር ይዘን ቀርበናል። ብልጽግና ወጣቱን እያፈነ በጦል ላይ በብር ሸለቆና በተለያዩ ማሰልጠኛዎች ቢያሰለጥንም ውጤቱ ግን ለራሱ ለብልጽግና የውድቀት ድግስ ሆኖበታል። በአማራ ክልል በግዳጅ እንዲሰለጥኑ የተደረጉ የሚኒሻና የአድማ ብተና አባላት አገዛዙን ክደው ወደ ህዝባዊ የፋኖ ኃይል በብዛት እየተቀላቀሉ ነው። በአንድ ወር ውስጥ ብቻ ከ3400 በላይ የሚሆኑ
የጸጥታ አባላት መሳሪያቸውን እንደያዙ መክዳታቸውን ብልጽግና ራሱ ባደረገው ውስጣዊ ግምገማ ማረጋገጡ ተሰምቷል። ይህም አገዛዙ ከፍተኛ ጭንቀት ውስጥ የከተተው ሲሆን በግዳጅ ያሰለጠነው ኃይል መከታ ሊሆነው ቀርቶ ለፋኖ የታጠቁ መሳሪያዎችን እያቀረበ የሚገኝ አስታጣቂ እየሆነበት መጥቷል። ብልጽግና በቅርቡ ከቻይና የገዛቸው 27000 አዳዲስ ክላሽንኮቭ መሳሪያዎች አብዛኞቹ አሁን የሚገኙት በፋኖ እጅ መሆኑ ተረጋግጧል። ከሰለጠነው ሰራዊቱ 70% የሚሆነው መሳሪያውን ይዞ የከዳ ሲሆን ግማሹ ፋኖን በይፋ ሲቀላቀል እየቀረው ደግሞ መሳሪያውን ይዞ የደረሰበት ሳይታወቅ መጥፋቱ የአገዛዙን የደህንነት መዋቅር አናግቶታል። ይህ የሚያሳየው የአማራ ህዝብ ልጆች በአገዛዙ የጭቆና መዋቅር ውስጥ ሆነውም ልባቸው ከፋኖ ጋር መሆኑን ነው። የህዝባችን ትግል መሳሪያ ኃይል ጨፈልቃለሁ ያለው የብልጽግና አሁን የገዛው መሳሪያ ራሱ ላይ እየዞረበት ይገኛል። አገዛዙ ይህንን የደረሰበት የሰው ኃይልና የመሳሪያ ኪሳራ ለመተካት በአማራ ክልል አዳዲስ ሀብት አሰባሳቢ ኮማንዶ ፖስት አቋቁሟል። ይህ ኮማንዶ ፖስት በመንግስት ሰራተኞችና በነጋዴው ላይ ያነጣጠረ ሲሆን ሰራተኛው ከደሞዙ ቆርጦ ገቢ እንዲያደርግና በየሄደበት ስለ ሀብት ማሰባሰብ እንዲሰብት አቅጣጫ ተሰጥቷል። ነገር ግን በኑሮ ውድነት የተቆራመደው የመንግስት ሰራተኛና ነጋዴው ማህበረሰብ የጥፋት ጦርነት ማስቀጠያ የሚሆን ትከሻ የለውም። በመሆኑም መላው ህዝብ ይህንን የጥፋት አገዛዝ በቃ በማለት እንደ ወታደሮቹ ሁሉ የነጻነት ታጋዩን ፋኖን እንዲቀላቀል ጥሪ ቀርቧል። በትብብርና በጋራ ትግል የጭቆናውን ዘመን በአጭር ጊዜ ለመቋጨት ጊዜው አሁን ነው ተብሏል። በሌላ በኩል እርቀ ሰላም ወይስ የህልውና አደጋ? የወልቃይት ወቅታዊ ሁኔታና የኮሎኔል ደመቀ ዘውዱ አካሄድ ያሳደረው ስጋት። የወልቃይት ጠገዴ አማራ ማንነት አስመላሽ ኮሚቴ አመራር የሆኑት ኮሎኔል ደመቀ ዘውዱና የግብረ አበሮቻቸው እየተከታተሉት ያለው የፖለቲካ መስመር አካባቢውንና ህዝቡን ለከፋ አደጋ እያጋለጠ መሆኑን የሚገልጽ ትችቶች እየተሰነዘሩ ይገኛሉ። ጸሐፊ ግርማ ካሳ ባቀረቡት ትንታኔ የወልቃይት ህዝብ መከታና ደጀን የጎንደር ህዝብ እንዲሁም ፋኖ ሳለ እነ ኮሎኔል ደመቀ ግን ከነዚህ ኃይሎች ጋር በመቃቃር እድላቸውንም በኦሮሞ ላይ ጥለዋል ሲሉ ወርፈዋል። ይህ አካሄድ የወልቃይትን ህዝብ በሁሉም አቅጣጫ እንዲታጠርና ካለው ብቸኛ የደቡብ መውጫ መስመር ወይም ፋኖ ጋር እሳትና ጭድ እንዲሆን እያደረገው መሆኑን አመልክተዋል። የስትራቴጂክ ከበባ ስጋት። በወቅታዊ ወታደራዊና ፖለቲካዊ መልክዓ ምድር በወልቃይትን በሚከተሉት ኃይሎች የተከበበች መሆኗን ዘገባው ያሳያል። በሰሜን የኤርትራ ጦር፣ በምዕራብ የሱዳን ጦር፣ በምስራቅ የህወሓት ኃይል፣ በደቡብ የፋኖ ኃይሎች ጸሐፊ ጥያቄ ሲያነሱም ወያኔና ሻቢያ ወልቃይትን ቢወሩ ማን ነው የሚታደጋቸው? ከራያ ፈርጥጦ አካባቢውን ለወያኔ ያስረከበው የመከላከያ ሰራዊት ነው የሚተማመኑት ሲሉ በአመራሮቹ ላይ ያላቸውን እምነት ማጣታቸውን ገልጸዋል። የኢኮኖሚና የደህንነት ጥያቄዎች። ከፖለቲካ ውጥረቱ በተጨማሪ የፋኖ ኃይሎች መንገዶችን ቢዘጉ የወልቃይት ዋነኛ የገቢ ምንጭ ሆነው የሰሊጥ ምርት የሚወጣበት ቀዳዳ እንደማይኖር ተጠቁሟል። ከፋኖ ጋር ተጣልቶ ከአገዛዙ ጋር ወዳጅነት ታሪካዊ ስህተት ነው ያሉት ግርማ ካሳ የወልቃይት ጉዳይ ዛሬ ለገባበት ከፍተኛ ስጋት ተጠያቂዎቹና ኮሎኔል ደመቀ መሆናቸውን አስምረውበታል። ይህ የወልቃይት አመራር አካሄዶች በማህበረሰቡና በደጋፊዎቻቸው ዘንድ ከፍተኛ መነጋገሪያ እየሆነ የመጣ ሲሆን በቀጣይ በአካባቢው መረጋጋት ላይ የሚኖረው ተጽዕኖ አሳሳቢ ሆኗል። በሌላ መረጃችን ታዋቂው የሂፕ ሆፕ አርቲስት ቴዲዮ በቅርቡ አዲስ ጨዋታ በተሰኘው መድረክ ላይ ቀርቦ አሁን ሀገራችን ያለችበትን የፖለቲካና የማህበራዊ ሁኔታ እጅግ ጠንካራ በሆኑ ቃላት ተችቷል። በተለይም ቴዲዮ በንግግሩ ውስጥ አሁን ያለውን ዘመን የለውጥ ሳይሆን የነውጥ ጊዜ ነው ሲል በግልጽ ገልጾታል። ለዚህ እንደ ምክንያት ያነሳው ደግሞ የሰው ልጅ መኖር ያለበት በፈጣሪ ፍቃድ ሆኖ ሳለ አሁን ግን ሰው አያስፈቅደን የምንኖርበት ዘመን ላይ መድረሳችንን ነው። ለመኖርና ላለመኖር የሆነ ሰው መፍቀድ አለበት በማለት የዜጎችን ህልውና አደጋ ላይ መውደቁን በድፍረት ተናግሯል። ከዚህ በተጨማሪ ቴዲዮ የወቅቱን የተማሩና አቅም ያላቸው ሰዎች ወደ ጎን የተገፉበት ሲል ወቅሷል። ማፈር የማይችሉና ሰገጤ የሆኑ ሰዎች መድረኩን እንደተቆጣጠሩ በማንሳት ከሰገጥክ ስልጣን ትይዛለህ እንዲሁም ምንም ማድረግ ትችላለህ በማለት የአሁኑን አሰራር አብራርቷል። አባቱን የማይሰማና ጥፋትህ ነው ሲባል የማይቀበል ትውልድ ለሀገርም ሆነ ለአካባቢው ጠንቅ ነው ሲልም አሁን ያለውን የፖለቲካ አካሄድ አጥብቆት ነፍቋል። እሱ ሁሌም ከህዝብ ጎን መሆኑንና የትኛውንም አይነት ጦርነት እንደማይደግፍ አሳስቧል። ወደ ሌሎች መረጃዎች ስናልፍ የመሬት ሊዝ ዋጋ ጭማሪ በኢትዮጵያ ሪል ስቴት ዘርፍ ላይ ያለውን የኢንቨስተሮች
አመኔታ እያሳጣ መሆኑ ተገለጸ። በኢትዮጵያ የሪል ስቴት ዘርፍ እየታየ ያለው ተደጋጋሚ የመሬት ሊዝ ዋጋ ጭማሪ የኢንቨስተሮች አመኔታ ከፍተኛ እየጎዳ መሆኑ ተገለጸ። በተለይ በሸገር ከተማ አስተዳደርና በሲሲዲ የመኖሪያ መንደር ነዋሪዎች መካከል የተፈጠረው የሊዝ ክፍያ ውዝግብ በሀገሪቱ የመሬት ሊዝ ስርዓትና የህግ የበላይነት ላይ ትልቅ ጥያቄ አስነስቷል። የህግ ባለሙያዎች እንደሚያስጠነቅቁት ይህ አወዛጋቢ ውሳኔ ኮንትራት ውሎችንና የመሬት ባለቤትነትን ዋስትናን ጥያቄ ውስጥ ከመክተቱን ባሻገር ህዝቡ በስርዓቱ ላይ ያለውን እምነት እያጠፋው ይገኛል። የሸገር ከተማ ገቢዎች ባለስልጣን በቅርቡ ያወጣው መመሪያ ለአመታት ህጋዊ ባለቤትነት ማረጋገጫ ካርታ ይዘው የቆዩ ነዋሪዎችን ሳይቀር አዲስ የሊዝ ውል እንዲፈርሙና በካሬ ሜትር 4541 ብር የተተመነ የተስተካከለ ክፍያ እንዲከፍሉ ያስገድዳል። ከተማ አስተዳደሩ ይህንን ትዕዛዝ በማይቀበሉ ነዋሪዎች ላይ የግብር አስተዳደር አዋጁን በመጥቀስ ንብረቶቻቸውን ወርሶ በጨረታ እስከሚሸጥ ድረስ የሚያደርስ ከባድ ህጋዊ እርምጃ እንደሚወስድ ማስጠንቀቁን ሁኔታውን ይበልጥ አሳሳቢ አድርጎታል። የህግ ምሁራን ይህ የከተማ አስተዳደሩ እርምጃ የፌዴራል ህግ አዋጅ ቁጥር 721 ህዝባር 2011ን የሚጻረር መሆኑን ይሞግታሉ። ህጉ የሊዝ ባለቤቶችን ደህንነት ለማረጋገጥ እንጂ የአካባቢውን አስተዳደሮች ተጨማሪ ገቢ በፈለጉ ቁጥር የቆየን ውል ወደ ኋላ በመመለስ ዋጋ የሚጨምርበት ክፍተት እንደማይሰጥ ያስረዳሉ። የ99 ዓመት የሊዝ ዋስትና የሀገር ውስጥና የዲያስፖራ ባለሀብቶችን ወደ ዘርፉ ለመሳብ ትልቅ ማበረታቻ ሆኖ የቆየ ቢሆንም አሁን የታየው አይነት የህግ ጥሰትና የዋጋ ለመረጋጋት ግን የወደፊቱን የቤቶች ልማት ኢንቨስትመንት አደጋ ላይ ሊጥል እንደሚችል የኢኮኖሚ ባለሙያዎች ስጋታቸውን አጋርተዋል። በሌላ መረጃ የመካከለኛው ምስራቅ የወደፊት እጣ ፋንታ በአፍሪካ ቀንድ ሊወሰን ይችላል። ቀጣዩ ትልቁ የዓለማችን የጂኦፖለቲካ ቀውስ ሊቀሰቀስ የሚችለው በቴህራን፣ ኢየሩሳሌም ወይም ዋሽንግተን ሳይሆን ዓለም አቀፍ ንግድ፣ የቀጣናውን ጸጥታና ጥናታዊ ስልጣኔዎች በሚገኙበት በቀይ ባህር ዳርቻ ሊሆን እንደሚችል የዲፕሎማሲ ባለሙያ ሳሙኤል ለገሰ ዛሬ በኢየሩሳሌም ፖስት ጋዜጣ ላይ ባወጡት አዲስ የትንታኔ ጽሑፍ አስነብበዋል። ጸሐፊው በኢትዮጵያ ባለፈው የልጅነት ጊዜ አባቶች ቀይ ባህርን ከፖለቲካ ጽንሰ ሀሳብ ባለፈ የዓለም መግቢያ በር አድርገው ይመለከቱት እንደነበር አስታውሰው በአሁኑ ወቅት 15 በመቶ የሚሆነው የዓለም ንግድ በሚንቀሳቀስበት በዚህ ስትራቴጂካዊ መስመር ላይ ከሱዳን እስከ ኤርትራና ሶማሊያ ያለው የፖለቲካ አለመረጋጋት ለቀጣናዊ ሽኩቻዎችና ለታጣቂ ቡድኖች ምቹ ክፍተት መፍጠሩን አብራርተዋል። በዚህ ቀጣና ውስጥ ለዘመናት ቀይ ባህርን ስትጠቀም የኖረችውና ከአፍሪካ አንጋፋ ስልጣኔዎች አንዷ የሆነችው ኢትዮጵያ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና ከ2500 ዓመታት በላይ ዕድሜ ባለው የኢትዮጵያ አይሁዳውያን ማህበረሰብ ሃይማኖታዊና ባህላዊ ሴቶች የተገነባች ሀገር መሆኗን በጽሑፉ ተጠቅሷል። ሆኖም በ1960ዎቹ የፓን አረብ ብሔርተኝነት ተጽዕኖ የፈጠረው የኤርትራ ነጻ አውጪ ግንባር የትጥቅ ትግል በ1993 ኤርትራ እንድትገነጠል አድርጓል። ኤርትራ ነጻነቷን ካገኘች በኋላም ላለፉት 30 ዓመታት በአንድ መሪና በአንድ የፖለቲካ ስርዓት ስር የምትተዳደር በዓለም ላይ እጅግ ጥብቅ ቁጥጥር ከሚደረግባቸው ሀገራት አንዷ ሆና ቀጥላለች። በሌላ በኩል ኢትዮጵያ ራሷ በአሁኑ ወቅት ከባድ የውስጥ ውጥረት እያስተናገደች ትገኛለች። በተለይም በሰሜን ኢትዮጵያ በትግራይ ኃይሎችና በመንግስት ጥምር ጦር መካከል እየተካሄደ ያለው የ2 ዓመት ጦርነት ያደረሰው የኢኮኖሚ ውድመትና የዜጎች መፈናቀል አሁንም ሀገሪቱን እየፈተናት ይገኛል። ትንታኔው እንደሚያስረዳው የዘመናዊቷ ኢትዮጵያ ፖለቲካ ከጋራ ብሔራዊ ማንነት ይልቅ በብሔራዊ ፌዴራሊዝም ላይ መዋቅሩ ክፍተቱን አስፍቶታል። ጸሐፊው በጽሑፋቸው አሁን ያለው መንግስት በኦሮሞ የፖለቲካ አመራሮች ከፍተኛ ተጽዕኖ ስር መውደቁ የብሔር ፖላራይዜሽን እንዳባባሰውና ታሪካዊቷን የኦርቶዶክስ ቤተክርስቲያንን ባገለለ መልኩ ሃይማኖታዊ አለመመጣጠን ፈጥሯል የሚል የተቃዋሚዎች ትችት መኖሩን አንስተዋል። ይህ የፖለቲካ መገለል ስሜት የውስጥ መከፋፈል በማጠናከር ሀገሪቱን አንድ አድርገው ያቆዩ ተቋማት